ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኑ ነኝ። አብራችሁን ቆዩ። በመንግስት ትኩረት ተሰጥቶበት እየተከናወኑ ያሉትን ሰው ተኮር ተግባራት አጠናክሮ ማስቀጠል እንደሚገባ የካፋ ዞን አስተዳደር አስታወቀ። የካፋ ዞን ስራ ክህሎት ኢንተርፕራይዝና ኢንዱስትሪ ልማት መምሪያ ከዞኑ ንግድና ኢንቨስትመንት መምሪያ ጋር በመተባበር ለ6 ወራት የሚቆይ የክህሎት መር የስራ እድል ፈጠራና የኑሮ ውድነት ቅነሳ ንቅናቄ መድረክ በቦንጋ ከተማ አካሂዷል። ዘገባው የባልደረባችን ታምራት ኃይሌ ነው። አብኔዘር ጌታቸው ታቀርባለች። በመድረኩ ተገኝተው መክፈቻ ንግግር ያደረጉት የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ እየተስተዋለ ያለውን የኑሮ ውድነት ለመቀነስ በመንግስትና በፓርቲያቸው በኩል ትኩረት ተሰጥቶበት ሰፊ ስራዎች እየተከናወኑ ስለመሆኑ ተናግረዋል። ፓርቲያችን ብልጽግና መጀመሪያ ግቡን አላማው የሚጀምረው ሰው ተኮር የሆኑ ፕሮግራሞችን ማዕከል ያደረገ መሆን መቻል አለበት የሚል ነው። የሰዎችን ኑሮ ማሻሻልን፣ ህይወት ማሻሻልን፣ የወደፊት አቅጣጫ ማሻሻልን መነሻ ያደረገ ነው። ለሰዎች መኖር መቻል አለብን። ሰዎች ናቸው እንግዲህ አካባቢ የሚለውጡትና ሰዎችን ማዕከል አድርገው ሰዎችን መለወጥ የማይችል ስትራቴጂ ሄዶ ውድቀት ላይ ነው የሚያተኩረው። ስለዚህ ሰዎችን እርካታ ማምጣት የሚያስችል ስራዎች መሰራት መቻል አለባቸው። ስለዚህ አሁን ባለንበት ጊዜ ጀምሮ ለብዙ ጊዜያቶች ውስጥ የንቅናቄ መድረኮችን አካሂደናል። እቅዶች ወርደዋል። የ1 ዓመት፣ የ5 ዓመት፣ የ3 ወር፣ የ6 ወር እያል በተደጋጋሚ ተወያይተናል። ያም ሆኖ ግን ከውይይታችን አንጻር ያመጣናቸው ለውጦች ያሉ ቢሆኑ አሁንም ቀጥሎ መስራት ያለበት ስራ ስላለ አሁንም የህብረተሰባችንን የእርካታ ገና ብዙም ያላመጣ በመሆኑ በተለይ የመንግስት ሰራተኛውንና በዝቅተኛ ገቢ ያለውን አካል በከፍተኛ ደረጃ ዛሬ እየተፈታተነ ያለ የኑሮ ውድነት አለ። ስለዚህ ይህን ጠላታችንን በጋራ ተረባርበን በቁጥጥራችን ስር ማዋል እስከምንችል በተደራጀ መልኩ መንቀሳቀስ የሚያስፈልግ በመሆኑ ከላይ ጀምሮ የንቅናቄ መድረኮች እየተካሄዱ ያሉበት ሁኔታ ነው ያለው። የኑሮ ውድነትን ለመቀነስ የሚደረጉ እንቅስቃሴዎች ውስጥ ወጣቶችን አደራጅቶ ወደ ስራ ማስገባት ዋነኛ ጉዳይ መሆኑንም አስረድተዋል። በሌላ በኩል ደግሞ የስራ እድል ፈጠራችን ጠንካራ መሆን መቻል አለበት። በተለይ ከዚህ አንጻር የተሻሉ እንቅስቃሴዎች አሉ። ገና ብዙም ያልደረስን ቢሆንም አንዳንድ ወረዳዎች ላይ የተሻሉ እንቅስቃሴዎች አሉ። ውጤታቸው የተለያየ ነው። ጫታ ላይ፣ ሺሾንዴ ላይ፣ ገዋታ ላይ እንደዚሁ የተለያዩ ወረዳዎች ላይ ያሉ የወጣቶችን በሰፈራ አስገብተን መሬት ሰጥተን አሁን ያሉበት ደረጃ ጥሩ ምርታማነትን አሻሽለዋል። ነገር ግን ከትራንስፖርት ጋር ከምን ጋር ከመንገድ አክሰሲቢሊቲ ጋር የሚጠይቁት ጥያቄ አለ። እሱን ጎን ለጎን ማስተካከል የሚችልበት ሁኔታ ካለ ይህን አጠናክረን መቀጠል የሚችልበት ሁኔታ ሊኖር ይገባል። አሁንም ቢሆን ኑሮ ውድነት እንዲቀንስ ከተፈለገ አንደኛ ስራ ከሌለው ያው ገዢ ነው የሚሆነው፣ የመግዛት አቅምም የለው። ስለዚህ ያሉ ወጣቶቻችንን በተገኘው አጋጣሚ የስራ እድል መፍጠር ላይ በከፍተኛ ደረጃ ርብርብ ሊደረግ ይገባል። በአካባቢያችን ያሉንን መልካም አጋጣሚዎችን በአግባቡ በመጠቀም አምራች ዜጋን መፍጠር ወሳኝ ጉዳይ ሊሆን እንደሚገባም አክለዋል። በቀደም ቅርብ ጊዜ ጀመርነው የዶሮ ሼድ ተጠናክሮ መሰራት የሚችልበት ሁኔታ መኖር መቻል አለበት። ጀምሮ ዶሮ ማስገባት የጀመረው 1 ወረዳዎች አሉ። ገና ግንባታ ላይ ያሉ አሉ፣ ወደ ኋላ ይቀሩም አሉ። ክልሉን የሚጠብቀው ሳይሆን ዞኑን የሚጠብቀው በእኛ ደረጃ ይህን አጠናክረን መሄድ የሚችልበት ሁኔታ እንዲኖር ቢደረግ ስራ እድል ነው። የልማት ትሩፋቶቻችንን በደንብ ማጠናከር የሚችልበት ሁኔታ ይኖራል። አሁን ተረጅነት የሚል አስተሳሰብ ሊጠፋ የሚችልበት ሁኔታ መኖር መቻል አለበት። መጥላት አለበት። ሰው ሰርቼ ያገኛለሁ የሚል እንጂ ከላይ የሚመጣውን ተረጅነት እያሰበ መኖር የሚችልበት ስንዴ ይመጣል፣ በቆሎ ይመጣል፣ ገንዘብ ይመጣል፣ ወዘተርፈ ይመጣል የሚለው አባባል ዘላቂነት ያለው ለውጥ አይመጣም። የኑሮ ውድነትን የሚያባብሱ ህገወጥ ነጋዴዎችን የመከላከል ስራን አጠናክሮ ማስቀጠል እንደሚገባም አብራርተዋል። አሁን ደግሞ በሌላ በኩል ያለው ችግር የህገወጥ የንግድ ጉዳይ። ስለዚህ ይሄ ህገወጥነትንም ከፍተኛ ቅርንጫፍ አለው፣ ብራንች አለው፣ ከፍተኛ ሆነ እንትን አለው። ነገር ግን ወደ ህጋዊ ስርዓት ማስገባት የሚችልበት ሁኔታ መኖር መቻል አለበት። ወጥቶ በህገወጥ መንገድ የሚሄደው ህጋዊ በሆነ ላይን ውስጥ ማለት የሚችልበት ሁኔታ እንዲኖር የሁሉም የጋራ ርብርብ ያስፈልጋል። አንዳንዴ ሆን ተብሎ ሆልድ የሚደረጋል ኑሮ ውድነት እንዲመጣ ለማስቻል። ስለዚህ ስቶር ላይ የተከማቸ ነገር ወደ ገበያ መምጣት አለበት። እንግዲህ ለመቼ ነው የሚቀመጠው ስቶር? አሁን ወጥቶ ገበያ ላይ መሸጥ ባለው ገበያ ዋጋ መሸጥ የሚችልበት ሁኔታ እንዲኖር መደረግ ስላለበት ይህንም እስከ ታች ባለን አደረጃጀት አይተን ህጋዊ መስመር ይዞ በህጋዊ መንገድ ሊሸጥ የሚችልበት ሁኔታ እንዲኖር መደረግ አለበት።
በመድረኩ የመወያያ ሰነድ ያቀረቡት የከፋ ዞን ንግድና ኢንቨስትመንት መምሪያ ኃላፊ ወይዘሮ ታሪኳ ታፈሰና የከፋ ዞን ስራ ክህሎት ኢንተርፕራይዝ ኢንዱስትሪ ልማት መምሪያ ኃላፊ አቶ ሚሊዮን ኃይሌ ናቸው። በቀረበው ሰነድ በወጣቶች ስራ እድል ፈጠራ ላይ የታዩ ያሉ ችግሮችና የመፍትሄ ሀሳቦችን እንዲሁም አሁን ላይ የታየ ያለው የኑሮ ውድነትን ለመቀነስ እየተከናወኑ ያሉ ስራዎች ላይ ሰፊ አስተያየትና ጥያቄ ቀርቦ ምላሽና ማብራሪያ በመድረኩ መሪዎች ተሰጥቶበታል። በቀጣይም ባለድርሻ አካላት በመቀናጀት በተነሱ ጉዳዮች ላይ ትኩረት ሰጥተው እንዲሰሩም አቅጣጫ ተቀምጧል። በውይይቱ ላይ የከፋ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አጥናፉ ኃይሌን ጨምሮ የዞኑ አስተባባሪ አካላት እንዲሁም የሁሉም ወረዳና ከተማ አስተዳደር አመራሮችና ባለድርሻ አካላት ተሳታፊ ሆነዋል። ከተማዋን ውብና ለኑሮ ምቹ ለማድረግ የከተማ አስተዳደሩ በሚያደርገው እንቅስቃሴ ውስጥ የማህበረሰብ ተሳትፎ ከጊዜ ወደ ጊዜ እየጨመረ መምጣቱን የአውራዳ ከተማ አስተዳደር ገለጸ። በተያዘው በጀት ዓመት የመንገድ ዳር መብራት፣ የዲሽ ቦይ ግንባታና ሌሎች የመሰረተ ልማት እንቅስቃሴ ላይ በትኩረት እየሰሩ መሆናቸውንም የከተማ አስተዳደሩ ከንቲባ አቶ ጥላሁን ወርቁ ተናግረዋል። በላቸው በላይ በ1960ዎቹ እንደተቆረቆረች የሚነገርላት አውራዳ ከተማ አሁን የዴቻ ወረዳና የአውራዳ ከተማ አስተዳደር ማዕከል ስትሆን ከተማ አስተዳደሩ ከነዋሪው ጋር በመሆን የልማት ስራዎችን በማከናወን ላይ እንደሚገኝም ለማየት ተችሏል። አቶ በላይ ማሞ የአውራዳ ከተማ ነዋሪ ሲሆኑ ከተማዋ ቀድሞ ብዙም ለውጥ እንዳላሳየች ቢነገርም አሁን ላይ የከተማ አስተዳደሩ ከነዋሪዎቹ ጋር በመሆን መስራት ከጀመረ ወዲህ እየተሰሩ ያሉ የልማት ስራዎችን በማድረግ ቀጣይም ለዚሁ አይነት ተግባር ድጋፋቸውን አጠናክረው እንደሚቀጥሉ ነው የተናገሩት። የከተማ አስተዳደሩ ማዘጋጃ ቤት ኃላፊ አቶ ፍሬው አደመና የከተማ አስተዳደሩ ከንቲባ አቶ ጥላሁን ወርቁ ከካፋ ቴሌቪዥን ድርጅት ጋር ባደረጉት ቆይታ በከተማው እየተከናወኑ ያሉ ስራዎች መካከል አንዱ ደረጃውን የጠበቀ የመንገድ መብራት ስራ መሆኑን ተናግረዋል። የመንገድ መብራት ዝርጋታን ስንመለከት ያው የመንገድ መብራት ዝርጋታው ከ2015 ጀምሮ የተጀመረ ስራ ቢሆንም ያው ጨረታውን አውጥቶ ሙሉ በሙሉ ውል አስገብቶ ስራውን ያስጀምረው ዞን ከተማ ልማት ነው። ከተማ ልማት መምሪያ ሆኖ ያለ ያው ስራውን እናሰራው እኛ ነን። ከስራው መቆም ያለበትን ከ32ቱ ብረት ባውዛ 7ቱን አቁሞ ያው 7ቱ አገልግሎት እየሰጠ ነው ያለው። ከተማዋን ውብና ጽዱ ማድረግ ያስፈልጋል። ውብና ጽዱ የሚለውን ከቃላት ባለፈ ማሳየት መቻል አለብን በሚል ሂሳብ እዚህ የሚዲያን አጥር ውስጥ የብረት ባውዛ ዝርጋታ ጀምረናል። 7 ባለ 2 አምፖል ባውዛዎችን ባለፈ በቅርብ ጊዜ ተክለን አገልግሎት እንዲሰጥ አድርገናል ማለት ነው። ሌሎች ገና የሚተከሉም አሉ እዚህ ግቢ ውስጥና አሁን ማታ ላይ ሲታዩ አውራዳ ትንሽ ቆይቶ የመጣ ሰው የት ከተማ ነው የሚለው መብራቱ በደንብ ቦግ ብሎ ስለሚታይ ማለት ነው። እኛም እያሰብን ያለ ነው በየአመቱ እንደዚህ ህዝቡ የሚፈልገውን መሰረተ ልማት አንድ ጊዜ ማሟላት እንኳን ባይቻል ይሄ ከተማ ከተቋቋመ በጣም የቆየ ከተማ ነው። በየአመቱ ትንሽ መሰረተ ልማቶችን ሰርተን ቢሆን ኑሮ ዛሬ ላይ ከተማችንን ከሌሎች ከተሞች ተወዳዳሪ እናደርግ ነበር የሚል ቁጭት ይዘን ነው ገና ጀመርን እንጂ ብዙ ነገሮችን አልጨረስንም። ምክንያቱም ማህበረሰቡ የሚጠይቃቸው በርካታ ጥያቄዎች አሉ። የተሰራው የመንገድ መብራት ተከላ ለከተማው ውበት መሆኑን የተናገሩት የማዘጋጃ ኃላፊና ከንቲባው አሁን ላይ በከተማው የዲች ቦይ ስራ በመከናወን ላይ እንደሚገኝም አብራርተዋል። ከተማ አስተዳደሩ ለማቺንግ ፈንድ በተከፈተው አካውንት የሚገባው የብር መጠን አለ። ከዞን በኩል የሚገባ አለ፣ ከክልል በኩል የሚገባው አለ። እሱን አጠቃለን ነው ጨረታ አወጥተን ወደ ስራ የገባ ነው። ጨረታውን ስናወጣ 3 ሎት ነው 50 ሜትር አካፍለን ነው በ3 ኮንትራክተር ለማሰራት ጀመረን። 2ቱ ስራውን ሙሉ በሙሉ ጀምሮ አሉ። ጉድጓድ ቁፋሮውን ጨርሶ ማቴሪያል ማውረድ ጀምሮ አሉ። በርካታ መሰረተ ልማቶችን ተጀምሮ ያላለቁትንም አዲስም ጀምረን የጨረስንባቸው ሁኔታዎች አሉ። ያው ለዚህ ማሳያ በተደጋጋሚ ዜና የተሰራ ቢሆንም አደባባዮች አሉ። የአደባባይ አከፋፋይ አለ። በየቀጠናው የተዘረጉ የመብራት ዝርጋታዎች አሉ። ከዚህም ባለፈ ቅድም ያያችሁት በክልል በዞንና በከተማ አስተዳደር ፈንድ ተደርጎ ማቺንግ ፈንድ በሚባለው በጀት 150 ሜትር ዲች ቦይ አሁን በዚህ ሳምንት ውስጥ ተቆፍሮ ያው የግንባታ ሂደት ላይ ያለ መሆኑን ቅድም በጋራ ያየንበት ሁኔታ ነው የነበረው። ይህንንም ፈጥነው በበጀት አመቱ ከመጀመሩ በፊት ፈጥነን ጨርሰን ወደ ተግባር እንገባለን የሚል መሪ ይዘን እየሰራን ያለንበት ሁኔታ ነው ያለው። በከተማው የልማት ስራን ለማሳለጥ የነዋሪው ድጋፍ ሚናው የጎላ መሆኑን ያነሱት ኃላፊዎቹ በአውራዳ ከተማ እየታየ ያለው ይህ ተግባር እንደሆነም ይናገራሉ። ዲሽ ቦዩን ስናስቆፍር ለቁፋሮ ያው አንድ መሰረተ ልማት ሲመጣ የማህበረሰቡን
የሆነ ነገር እንደሚጎዳ ይታወቃል። ግን ልማቱ የራሱ ነው ብሎ ህዝቡ ስላመነ የራሱን አጥር ይሁን ቤቱን ይሁን ማህበረሰቡ በፈቃደኝነት እያነሳና ስራዎችን እያሳለጠ ያለበት ጉዳይ ነው ያለው። ውሃ ያልደረሰበት መብራት ያልደረሰባቸው አካባቢዎች አሉ። እነዚህን ከጀመርነው ጅምር አኳያ አፈጻጸሞቻችንን እየገመገምን ወደ ተግባር ገብተናል። ቅድም በገለጽኩት ልክ ያው 6.9 ሚሊዮን ብር ነው ለዝርጋታ ብቻ ለዚህ መብራት ጨረታ አሸናፊው አድቫንስ ወስዶ ይህንን ስራ ጀምረዋል። አሁንም ቢሆን ቀሪ ክፍያዎችን ገቢ ሰብስበን ከፍለን ሙሉ ባውዛውን ከተማ ውስጥ እንተክላለን ብለን ነው እያሰብን ያለ ነው። ደግሞ እኛን ዘላቂ በሆነ ሁኔታ መደገፍ አለበት የሚል ጥሪ ነው ማስተላልፈው። አንዱ ድጋፍ ሊሆን የሚችለው ለራሱ ግዴታውን በአግባቡ መወጣት መቻል አለበት። ግዴታው ምንድነው? ገቢ ግብር በአግባቡ በሰዓቱ መክፈል ነው። አንዱ ለኛ ትልቅ ድጋፍ ነው ብዬ ነው ማስበው። ከዛም ባለፈ ግን የህብረተሰብ ተሳትፎ አሁን ባለው ግለት በዚህ ደረጃ ምንም ሳይንጠባጠብ መቀጠል መቻል አለበት። የገጠር መሬትን ለመጠቀም በወጣው አዋጅ መሰረት በተቀመጠለት ጊዜ ግብር ከፍሎ ማጠናቀቃቸውን የዴቻ ወረዳ ሙቲ ቀበሌ አርሶ አደሮች ተናገሩ። እስካሁን ባለው ጊዜ የገጠር መሬት ግብር 7 ሚሊዮን ብር የሚጠጋ ገንዘብ መሰብሰብ መቻሉን የወረዳው ገቢዎች ጽሕፈት ቤት አስታውቋል። በአዲሱ የወጣው አዋጅ መንግስት የገቢን ምንጭ ለይቶ የተረዳበትና የህብረተሰብን የልማት ጥያቄዎችን ለመመለስ ጥቅሙ የጎላ እንደሆነ የዴቻ ወረዳ ዋና አስተዳዳሪ አቶ ወንዱ አደመ ገልጸዋል። ምረት ማሙ አቶ ወንድሙ ወልደ ጊዮርጊስ የዴቻ ወረዳ ሙቲ ቀበሌ ውስጥ በእርሻ ስራ ተዳዳሪ ናቸው። ታዲያ አቶ ወንድሙ ባላቸው ማሳ ላይ በማረስና ትንሽም ቢሆን ለመንግስት ግብር እየከፈሉ መቆየታቸውን ይናገራሉ። መንግስት አሁን ባወጣው አዋጅ መሰረት በጊዜ ግብር መክፈላቸውን በመናገር የወጣው አዋጅ መሬትን በአግባቡ ለመያዝ የሚረዳ መሆኑን አስረድተዋል። የዴቻ ወረዳ ገቢዎች ጽሕፈት ቤት ኃላፊ አቶ ታምራት ማሞ እንደገለጹት በወጣው አዋጅ መሰረት እስካሁን ባለው ጊዜ ከገጠር መሬት ግብር 7 ሚሊዮን ብር የሚጠጋ ገንዘብ መሰብሰቡን አሳውቀዋል። ወደ ገቢ አሰባሰብ ሲመጣ ወደ 8 ሚሊዮን እናገኛለን ብለን ነው ያቀድነው በወረዳችን ደረጃ። ከዛ አሁን ወደ 7 ሚሊዮን 446 ሺህ አካባቢ ያው ደርሰናል ወይ አከናውነናል። ያም ወደ 93% አካባቢ ደርሰናል። ግብር አከፋፈል ሂደት ላይ በየደረጃው የሚገኙ ባለድርሻ አካላት በተገኙበት ውይይት እንደተደረገ የተናገሩት የዴቻ ወረዳ ዋና አስተዳዳሪ አቶ ወንዱ አደመም በአዲስ መልክ የወጣው አዋጅ መንግስት የግብር ምንጭን ለይቶ የተረዳ መሆኑንም ገልጸዋል። ገሜታው ሰፊ ነው። በእርግጥ በጣም በገቢ እንቸገር ነበረ። ያው ገቢ በጣም ምላሽ የትኛውን ምላሽ ለመስጠት ገቢ መሰብሰብ አለብን። ትኩረታችንም ገቢ መሰብሰብ ላይ ነው። የአዲሱ አዋጅ ትልቅ እገዛ ነው ያደረገው። ምክንያቱም አንድ ቀበሌ ላይ አርሶ አደሩ ሲከፍል የነበረው 18,233 ሲከፍል ከነበረበት 317,000 ብር መክፈል ከቻለ አንደኛ አጠቃላይ ያለን ሀብት ምን ያክል ነው የሚለውን ነገር እንድናቅም አድርጎናል። መንግስትም ተገቢ የሆነ ግብር ሰብስቦ የተለያዩ መሰረተ ልማቶችን የማህበረሰቡ ጥያቄዎችን ለመመለስ አቅም ያገኘበት ሁኔታ ስለሆነ በጣም በማህበረሰቡ ዘንድም ተቀባይነት ያገኘ ለመንግስትም ትልቅ አቅም የሆነ አዋጅ ነውና በዚህ አመት የጀመርነው ጅማሬ አለ። ቀጣይ ላይ በተሻለ ሁኔታ ነው። አሁን ይህ ስራ ለመጀመሪያ ጊዜ የጀመርነው ነው። ግን ጊዜው አጭር እንኳን ቢሆንም ቀጣይ ሰፊ ጊዜ ወስደን ከዚህ በላይ መሰብሰብ የምንችልበት ብዙ አቅሞቻችን ፈትሸን ገቢያችንን የምናሳድግበት ሁኔታ ላይ ትልቅ አስተዋጽኦ አለው የሚል ነገር ነው። በወጣው አዋጅ መሰረት የግብር ከፋዮች በፍላጎት ከፍለው በማጠናቀቅ ደረጃ ላይ እንደሚገኙም ተናግረዋል። ይሄ ከዚህ በፊት አንድ ቡዲ የምትባል ቀበሌ 18321 ብር ነው ከዚህ በፊት ሲከፍል የነበረው። በአዲሱ በ2016 በወጣው አዋጅና በደንብ መሰረት 370 ሺህ በአንድ ቀን ነው መክፈል የቻለው ማለት ነው። አርሶ አደሩ ያን ሲከፍል በደስታ በሰልፍ ወጥተው ቆሞ ነው በአንድ ቀን ከፍሎ ወደ ቤቱ ገብተው ወደ ሌላ ልማት ነው ገባውና ቅሬታ እንኳን ለማቅረብ እንኳን ሰዎች አልመጡም። በዚህ ጉዳይ ላይ ለመክፈል በጣም ዝግጅት ነበራቸው። በሀሳቡ ተግባብቷሉ። በተለይ ይሄ ተሻሽሎ የመጣው የመሬት መጠቀሚያ ግብርና የግብርና ውጤቶች፣ የእንስሳት ሌሎች ነገሮች ላይ መክፈል ላይ ምንም አይነት ተግዳሮት ሳይገጥም አጠቃላይ እንደ ወረዳችን ሰብስበን
ለማጠናቀቅ ያው አጭር ጊዜ ነው የቀረና የህብረተሰብን ልማት ጥያቄ ለመመለስ ጥቅሙ የጎላ እንደሆነ የተናገሩት አቶ ወንዱ ያልከፈሉትም በተቀመጠው ጊዜ ሰሌዳ መሰረት እንዲከፍሉ ክትትል እየተደረገ መሆኑንም ገልጸዋል። ይሄ ገቢ መሰብሰብ ላይ በተለያየ ምክንያት የተንጠባጠቡ የዘገዩ አካባቢ ላይ የሌሉ ማህበረሰቦች በሚል አንዳንድ ያልተጠናቀቁ የመሬት ግብር ክፍያ ላይ ያልተጠናቀቁ ስላለ ወቅቱን በወቅቱ በተለያየ አካባቢ ያላችሁ ማህበረሰብ ክፍሎች የገጠር መጠቀሚያ ግብራችሁ መታችሁ እንድትከፍሉ ወደ ቅጣት ከመግባት ሌላ ነገር ከመጨመር በጊዜ መታችሁ ብትከፍሉም ለእናንተም ለኛም ጠቃሚ ሊሆን ይችላል የሚል መልእክት ለማስተላለፍ ነው። የተቀናጀና አንድነቱ የተጠናከረ ህብረተሰብ በመፍጠር የቢጣ ወረዳን የልማት ጥያቄ መመለስ ቀጣይ የትኩረት አቅጣጫ ሊሆን እንደሚገባ ተገለጸ። በወረዳ በወቅታዊ ጉዳዮች ላይ ያተኮረ የመንግስት ሰራተኞች ውይይት ተካሂዷል። ዘገባው የወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ቤተልሔም መምሩ። ውይይቱ በየተቋሙ ያሉ የአሰራር ክፍተቶችን በማረም ፍትሃዊ አገልግሎት መስጠት በሚቻልበት ሁኔታ ላይ የተለያዩ የህግ ማጥራት ስራዎችን በሚመለከት የመንግስት ሰራተኛው እይታና ሚና እንዲሁም ወረዳውን የተረጋጋ በማድረግ የልማት ጥያቄዎችን መመለስ በሚቻልበት ሁኔታ ላይ ትኩረቱን አድርጓል። የውይይቱ ተሳታፊዎች በሰጡት አስተያየት የሴክተሩ ኃላፊዎች የተቋሙን ማኔጅመንት በየወቅቱ አለማወያየታቸውን ተከትሎ የተደራጀ የስራ ባህል በየተቋሙ እንዳይፈጠር ከማድረጉም በላይ ለችግሮች መባባስ ዋነኛ ምክንያት መሆኑን አንስተዋል። ሰራተኞች ለስራ ያላቸው ተነሳሽነት ዝቅተኛ መሆን እንደ ምክንያት የሚጠቀሰው በየተቋሙ ከበጀት ጀምሮ ያሉ ውስንነቶችና የተለያዩ ውሳኔዎች ሲተላለፉ ማኔጅመንቱን ገለልተኛ ያደረጉ መሆናቸውም ሌላኛው ምክንያት ሆኖ በተወያዮቹ ተነስቷል። የጎጠኝነት አስተሳሰብ ከምንጩ መጽዳት ባለመቻሉ እንዲሁም በየሴክተሩ ፍትሃዊ የአገልግሎት አሰጣጥ ባለመኖሩ ይህንን የሚቀርፍ ውይይት በማካሄድ ስር ነቀል ለውጥ ማምጣት እንደሚገባም ነው የጠቀሱት። በየተቋሙ ያሉ የአሰራር ክፍተቶችን በለሆሳስ ሲታለፉና ሲከማቹ የሚያስከትሏቸው የመልካም አስተዳደርና የጸጥታ ችግሮች ከፍተኛ ሊሆኑ ስለሚችሉ በየወቅቱ በመገምገም መስመር ማስያዝ ይገባልም ተብሏል። በወረዳው በወጣቶች ተጠቃሚነት ላይ በእጅጉ መስራት እንደሚያስፈልግ የጠቆሙት የውይይቱ ተሳታፊዎች ወቅታዊ ውይይቶችንም ማካሄድ ይገባልም ብለዋል። በወረዳው ወቅታዊ ውይይቶችን በየደረጃው ከሚገኙ ከማህበረሰብ ክፍሎች ጋር ማድረግ ተገቢ ከመሆኑም ባለፈ የህግ የበላይነትን የማስከበር ስራዎች በየቀጠናው ሊጠናከሩ እንደሚገባም ነው የውይይቱ ተሳታፊዎች ያመላከቱት። በዚህ መድረክ የተገኙት የወረዳው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ታጋይ አዴሎ ባስተላለፉት መልእክት የመንግስት ሰራተኛው ተግባርና ኃላፊነቱን በተገቢው መንገድ ከማከናወን ጎን ለጎን በወረዳው ልማት ውስጥ ሚዛናዊ አስተሳሰቦችን ከማራመድ ጀምሮ ቀጥተኛ ተሳታፊ በመሆን ሂደቱን ሊያግዝ ይገባል ብለዋል። ከስራ ኃላፊዎችና ሰራተኞች ጋር ካለመናበብ ጀምሮ በየተቋማቱ ያሉ የአሰራር ክፍተቶችን ለማረም የሚያስችሉ የመፍትሄ አቅጣጫዎች በቀጣይ በማስቀመጥ የእርምት እርምጃዎች እንደሚወስዱ ያመላከቱት አቶ ታጋይ የመንግስት ሰራተኛው በየወረዳው እየተከናወነ በሚገኘው የማጥራት ስራዎች ሳይራበሽ በስራ ቦታው ተተክሎ ስራዎቹን በአግባቡ እንዲያከናውን አጽንኦት ሰጥተዋል። የወረዳው ዋና አስተዳዳሪ አቶ ታምሩ እምሩ በበኩላቸው በየተቋማቱ ያሉ የግብዓት እጥረቶችን የወረዳው አስተዳዳሪ በሂደት የሚፈታ ሆኖ የየተቋማቱ የስራ ኃላፊዎች የማኔጅመንት አካላትን በማቀፍ ተቋሙ ውጤታማ እንዲሆን ማድረግ እንዲሁም ሰራተኞች ለህብረተሰቡ ተገቢውን አገልግሎት እንዲሰጡ ማስቻል የወረዳው ቀጣይ የትኩረት አቅጣጫ ነው ብለዋል። የመንግስት ሰራተኛው በወረዳው ህብረተሰብ መሀል አልፎ አልፎ የሚሰራጩ ብዥታዎችን በመግራት ለወረዳው መረጋጋት የበኩሉን አስተዋጽኦ ሊያበረክት እንደሚገባ አሳስበዋል። የቢጣ ገነት ከተማ የንጹህ የመጠጥ ውሃ ግንባታን ጨምሮ ከከተማው ልማት ጋር በተያያዘ ያሉ የካፒታል ፕሮጀክቶች እንዳይቋጩ የአስፓልት ስራው አለመጠናቀቅ ማነቆ መሆኑን የጠቆሙት ዋና አስተዳዳሪው በቀጣይ አጠቃላይ ሰራተኞች የስራ ሰዓታቸውን በማክበር ለህብረተሰቡ ተገቢውን አገልግሎት ሊሰጡ እንደሚገባ አስገንዝበዋል። ከውጭ እስራኤል ጦርነቱን የምታቆም ከሆነ ሙሉ ስምምነቱን ለመፈጸም ዝግጁ መሆኑን ሐማስ ገለጸ። ሐማስ ይህን መግለጫ ያወጣው እስራኤል የተባበሩት መንግስታት ድርጅት ፍርድ ቤት ያስተላለፈውን ውሳኔ ወደ ጎን ትታ በደቡባዊ ጋዛ እያካሄደች ያለውን ጥቃት ባጠናከረችበት ወቅት ነው። ክፍለ ዓለሙ ያለኝ ዘገባን ያቀርባል። ሐማስ ጦርነቱ እየቀጠለ ባለበት ሁኔታ በተጨማሪ ድርድሮች ላይ ለመሳተፍ ፍላጎት እንደሌለው ለአደራዳሪዎቹ ገልጿል። ነገር ግን ሐማስ እንደገለጸው እስራኤል ጦርነቱን የምታቆም ከሆነ ግን ታጋቾችን በእስረኞች መለወጥን ጨምሮ ሙሉ ስምምነት ለማድረግ ዝግጁ ነው። በግብጽና ኳታር አደራዳሪነት ሲካሄድ የነበረው የእስራኤልና የሐማስ የተኩስ አቁም ድርድር አንዳቸው ሌላኛቸው ያቀረቡትን ቅድመ ሁኔታ ውድቅ በማድረጋቸው እስካሁን አልተሳካም። ሐማስ ይህንን መግለጫ ያወጣው እስራኤል የተባበሩት መንግስታት ድርጅት ፍርድ ቤት ያስተላለፈውን ውሳኔ
ውሳኔ ወደ ጎን ትታ በደቡባዊ ጋዛ እያካሄደች ያለውን ጥቃት ባጠናከረችበት ወቅት ነው። ሐማስና የፍልስጤም ኃይሎች ወረራ፣ ከበባና የዘር ማጥፋት እየተካሄደ ባለበት ወቅት የተኩስ አቁም ድርድር ላይ አንሳተፍም ብለዋል በመግለጫቸው። ጦርነት በመሸሽ ከ2.3 ሚሊዮን የጋዛ ነዋሪዎች መካከል ግማሽ ያህሉ የተጠለሉባት ራፋ እስራኤል እንዳታጠቃ ዓለም አቀፉ የፍትህ ፍርድ ቤት ICJ ውሳኔ ያሳለፈ ቢሆንም እስራኤል እያደረሰች ያለውን ከባድ የተባለ ጥቃት ቀጥላበታለች። የእስራኤል ጦር በፈጸመው ጥቃት በጋዛና በግብጽ መካከል ያለውን የፊላደልፊን መተላለፊያ ሙሉ ለሙሉ ተቆጣጥሯል። የፊላደልፊ ኮሪደር ወይም መተላለፊያ በተደጋጋሚ የጦር መሳሪያ ለማስገባት ለሚጠቀምበት ሐማስ እንደ ዋና የህይወት እስትንፋስ ሲያገለግል ነበር ብለዋል ሃጋሪ። ቃል አቀባዩ እንደተናገሩት አሁን ላይ በፊላደልፊ መተላለፊያ የሚደረጉ እንቅስቃሴዎችን እየተቆጣጠረ ያለው የእስራኤል ጦር ነው። ጋዛን ከግብጽ ጋር የሚያገናኘው የየብስ መተላለፊያ እስራኤል እስካሁን በቀጥታ ሳትቆጣጠረው ቆይታለች። የእስራኤል ታንኮች ለመጀመሪያ ጊዜ ወደ ራፋ መሃል ከተማ ሰንጥቀው ገብተዋል። እስራኤል ራፋን ለማጥቃት የወሰነችው የሐማስ የመጨረሻ ምሽግ ይገኝባታል በሚል መሆኑን መግለጿ ይታወሳል። ICJ በውሳኔው ሐማስ ያለ ቅድመ ሁኔታ ያገታቸው እንዲለቅ ጥሪ አቅርቦም ነበር። እስራኤል ሐማስ ባለፈው ጥቅምት ድንበር በመጣስ ከባድ የተባለ ጥቃት ማድረሱን ተከትሎ እየፈጸመች ባለው ጥቃት እስካሁን 36000 ፍልስጤማውያን መገደላቸውን የጋዛ ጤና ሚኒስቴር መረጃ ያመለክታል። ዩክሬን ከአሜሪካ በተለገሱ የጦር መሳሪያዎች ሩሲያን እንድትመታ ተፈቀደላት። የኔቶ አባል ሀገራት በለገሷቸው የጦር መሳሪያዎች ዩክሬን ከውጊያ ግንባሮች ያለፈ ጥቃት እንድትፈጽም እየፈቀዱ ነው። ሩሲያ በበኩሏ ከምዕራባውያን ሀገራት በተለገሰ የጦር መሳሪያ ጥቃት ከተፈጸመብኝ መዘዙ ከባድ ነው ስትል አስጠንቅቃለች። ዘገባው ያላይን ነው። ጽዮን ታደለ 3 ዓመታትን ያስቆጠረው የዩክሬንና ሩሲያ ጦርነት በየጊዜው የተለያዩ ክስተቶችን እያስተናገደ እንደቀጠለ ይገኛል። ከምዕራባውያን ሀገራት በተለገሰ የጦር መሳሪያ ከሩሲያ ጋር እየተዋጋች ያለችው ዩክሬን ከውጊያ ግንባሮች ባለፈ በመሃል ሩሲያ ጥቃት ለማድረስ ፍላጎት ቢኖራትም ለጋሽ ሀገራት ሩሲያን በመፍራት ሳይፈቅዱ ቆይተዋል። የሩሲያ ጦር ተጨማሪ የዩክሬን ከተሞችን እየተቆጣጠረ መምጣቱን ተከትሎ ለጋሽ ሀገራት በመሃል ሩሲያ ጥቃት ለማድረስ የጦር መሳሪያዎቻቸውን እንድትጠቀም እንዲፈቅዱላት ስትጠይቅ ቆይታለች። ለዩክሬን ጥያቄም በርካታ ሀገራት ከብዙ ማቅማማት በኋላ ይሁንታቸውን እየሰጡ ሲሆን የተወሰኑ ሀገራት አሁንም አልፈቀዱም። ዴንማርክ፣ ሆላንድ፣ ፈረንሳይ፣ ጀርመንና ሌሎች ሀገራት ዩክሬን ራሷን ለመከላከል በመሃል ሩሲያ ጥቃት እንድታደርስ የፈቀዱ ሀገራት ናቸው። ለዩክሬን ዋነኛ የጦር መሳሪያ ድጋፍ ሰጪ ሀገር የሆነችው አሜሪካ በተወሰነ ደረጃ የጦር መሳሪያዎቿን እንድትጠቀም ፈቅዳለች። ቪኦኤ እንደዘገበው ከሆነ ዩክሬን ከአሜሪካ በተለገሱ የጦር መሳሪያዎች በካርኪቭ አካባቢ ሩሲያን ማጥቃት እንደምትችልም ፈቅዳለች። ኔቶ በበኩሉ ዩክሬን ከሩሲያ ጋር በምታደርገው ጦርነት የጦር መሳሪያዎቿን ያለ ገደብ መጠቀም እንድትችልም ሊፈቅድ ይገባል ብሏል። ለዩክሬን የላኩት የጦር መሳሪያ የሩሲያን ግዛት እንዲመታ የፈቀዱ ሀገራት የትኞቹ ናቸው? የሩሲያና ዩክሬን ጦርነት በድርድር እንዲቋጭ ጥረቶች እየተደረጉ ቢሆንም ጦርነቱ አሁንም እንደቀጠለ ይገኛል። ከ2 ሳምንት በኋላ በስዊዘርላንድ የሚደረግ ውይይት መድረክ የተዘጋጀ ሲሆን ሩሲያ በውይይቱ ላይ አለመጋበዟን ተከትሎ እንደ ቻይናና ብራዚል ያሉ ተጽዕኖ ፈጣሪ ሀገራት መድረኩ ገለልተኛ ባለመሆኑ አስቀድሞ እንደማይገኙም አሳውቀዋል። ዩክሬን በበኩሏ ከሩሲያ ጋር ለመደራደር በኃይል የወሰደቻቸውን ግዛቶች እንድትመልስ በቅድመ ሁኔታነት ያስቀመጠች ሲሆን ሩሲያ በበኩሏ ጦርነቱ የሚቆመው ዩክሬን በህዝብ ውሳኔ ወደ ሞስኮ ለተጠቃለሉ 4 ግዛቶች እውቅና ከሰጠች ብቻ ነው ብላለች። ክቡራን ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናችሁ ዜናዎች እስካሁኖቹ ነበሩ። ዜናዎቹን እየመራው እኔ ብሩክታዊት ብርሃኑ አብራችሁ ቆይታ አደረኩ። ከቀሪ የካፋ ቴሌቪዥን መሰናዶች ጋር መልካም ጊዜ